ሄሎ ኤቭሪዋን ዌልካም ባክ ቱ ቤዚክ እንግሊሽ። ሰላም ቤተሰቦች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬም እንደተለመደው ሪዲንግ ፕራክቲስ ነው የምናደርገው። የተለያዩ ወርዶችን ይዤላችሁ መጥቻለሁ። ከዚህ ላይ እንደምታዩት እንዴት እንደምናነባቸው በአማርኛ የጻፍኩኝ ከዚሁ ላይ እናያለን ማለት ነው። በደንብ እስከ ቪዲዮ መጨረሻ በመከታተል ራሳችሁን ማስተማር ትችላላችሁ ማለት ነው። በግል መማር ለምትፈልጉ ልጆች ከዚሁ ላይ ባስቀመጥኩት ስልክ በ0998 58 28 67 በመደወል በኢሞ ወይም ቴሌግራም፣ ዋትሳፕ በሚመቻችሁ በመደወል በግላችሁ የምትማሩበትን መንገድ እና መስፈርቶችን ተነጋግረን ትምህርታችሁን መጀመር ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። መልካም ቆይታ። ኦኬ፣ ከዚህ ላይ እንደምታዩት ሪዲንግ ፕራክቲስ ነው የሚለው ይሄኛው የመጀመሪያው ማለት ነው። ሪዲንግ ፕራክቲስ ወይም ማንበብ ልምምድ ማለት ነው። እና የመጀመሪያው ኦኬ፣ ከዚህ ላይ እንደምታዩት ኤ ኬ ኢ ምን አይነት ድምፅ ነው የሚኖረው? ኤክ የሚል ነው ማለት ነው። ኤክ የሚል ነው ማለት ነው። ስለዚህ ይህንን ካያችሁ ሁሉም ተመሳሳይ ነው የሚሆነው። የመጀመሪያዋ ከዚህ ላይ የመጀመሪያዋን ወርድ ስናያት ቢ ኤ ኬ ኢ ልዩነቱ ምንድን ነው? የመጀመሪያ ቢ ጨመርን እንጂ ኤክ የሚል ሳውንድ ነው ያለው ማለት ነው። ቢን ስንጨምር ቢ ማለት ብህ ሳውንድ ነው የሚኖራት ብለናል አይደለ? ብህ ሳውንድ ልክ እንደዚህ ማለት ነው። ብ ኤ ክ። ስለዚህ ኤክን መጨመር ነው ማለት ነው። ከዚህ ጋር ቤክ በአንድ ላይ ሲነበብ ብ ኤክ ቤክ ቤክ ብላችሁ ታነቡታላችሁ ማለት ነው። ቤክ ኦኬ። በጣም ቀላል ነው። ቀለል ባለ መንገድ ነው ማሳያችሁ። በደንብ ተከታተሉ፣ ትኩረታችሁን ከኔ ጋር ማለት ነው። ሌላው ሲ ኤ ኬ ኢ ሲ ኤ ኬ ኢ። ከዚህ ላይ ሲን እንደ ክህ ነው የምናነባው። ኦኬ። እንደ ክህ የምናነበት መንገድ ደግሞ ከዚህ በኋላ የሚመጡት ሌተሮች ኤ ኦ እና ዩ ከሆነ እንዲሁም ደግሞ ኤኒ ኮንሶናንት ሌተርስ ከመጣ ማንኛውም ኮንሶናንት ሌተሮች ከመጡ ሲ እንደማን ይነበባል ብለናል? እንደ ክ ሳውንድ ማለት ነው። ማን አልኳችሁ? ኤ ዩ እና ኦ እነዚህ ቫውሎች እና እንዲሁም ኤኒ ኮንሶናንት ማንኛውም ኮንሶናንት ሌተሮች ከመጡ ከዚህ በኋላ ልክ እንደ ክ ሳውንድ እንደሚነበቡ በባለፈ ቪዲዮ ካልደረሳችሁ ሰርችላችኋለሁ ማለት ነው። ኦኬ። ስለዚህ ክን እንጽፋለን እዚህ ላይ ክ ማለት ነው። ከዛ በኋላ ኤ ኬ ኢ ምን ብያችኋለሁ? ኤክ ማለት ነው። ኤክ ኤ ክ። ስለዚህ በአንድ ላይ ክ ኤ ክ ኬክ። ይችኛዋን ኤን ወደ ክ ተወስዷትና ፈጠን ብላችሁ አንብቡት ብትባሉ ኬክ ኬክ ብለን እናነበዋለን ማለት ነው። ኬክ በዚህ መንገድ እናነበዋለን። ኦኬ። ቀጣይ ምንድነው? ኤል ኤ ኬ ኢ ኤል ኤ ኬ ኢ። ስለዚህ ኤል ማለት ል ነው። እዚህ ጋር እንጻፈው ል ነው የሚሆነው። የመጀመሪያዋ ኤል ማለት ነው። ከዛ ኤክ ኤክን እንጽፋለን። ኤ ክ ልክ እንደዚህ ማለት ነው። ል ኤ ክ በአንድ ላይ ሌክ ሌክ ብላችሁ ታነቡታላችሁ ማለት ነው። ሌክ ኦኬ። ሌላው ይሄኛው ማለት ነው። ኤም ኤ ኬ ኢ ኤምን እንደማን ብለናል? ም ብለናል ማለት ነው። ም እንጽፋለን። ከዛ ይሄኛው ኤክ ነው፣ ተመሳሳይ ነው፣ ምንም ልዩነት የለውም ማለት ነው። ኤክ። ስለዚህ ም ኤክ በአንድ ላይ ፈጠን ብለን ብናነበው ሜክ ሜክ ማለት ነው። ሜክ ብለን እናነባዋለን ማለት ነው። ሌላው አር ኤ ኬ ኢ አር ኤ ኬ ኢ ማለት ነው። አር እንደማን ነው የምናነበው? ር ማለት ነው። ርን እንጽፋለን ከዚህ ጋር በአማርኛ ር። ከዛ ኤክ 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 ሬክ በአንድ ላይ ስታነቡት ከኔ ጋር አብራችሁ በሉ እስኪ ሬክ 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 ብለን በእንደዚህ ነው የምናነበው ማለት ነው። ኦኬ። ቀጣይ ቲ ኤ ኬ ኢ ቲን እንደማን ያለው? ት
እነዚህ ኮንሶናንት ሌተሮች ድምፃቸው ተመሳሳይ ነው የሚሆነው። ፎኒክስ ሳውንዳቸው ማለት ነው ተመሳሳይ ነው የሚሆነው። ቫውሎች ናቸው የሚቀያየሩት እንጂ ኮንሶናንቶች ተመሳሳይ ናቸው። በቃ ቲ ልክ እንደ ት ነው የሚነበበው። ት ማለት ነው። ት ከዛስ ኤ ማለት ነው። ኤ ክ ት ኤ ክ ቴክ በአንድ ላይ ስናነበው ቴክ ማለት ነው። ቴክ ከዛ ዳብሊው ኤ ኬ ኢ ዳብሊው ምን አይነት ሳውንድ ነው ያለው ብያችኋለሁ። ው ሳውንድ ነው ማለት ነው። ው ሳውንድ ው ድምፅ አለው ማለት ነው። ከዛ ኤክን እንጽፋለን። ኤ ክ ሶ ው ኤክ ው ኤክ በአንድ ላይ ሲነበብ በአንድ ላይ ስናነበው ዌክ ዌክ ዌክ። አስከታትለን ኤ መሀለኛው ቫውል ሳውንድ ኤ የሚለውን ድምፅ ወደ መጀመሪያው በመውሰድ ፈጠን ብለን መናገር ማለት ነው። ቲስ ሶ ሲምፕል በጣም ቀላል ነው። ኦኬ ኔክስት ኤ ኬ ኢ ኤፍን እንዴት ነው የምናነበው? ፍ ብለን እናነበዋለን። ፍ ከዛ ኤ ኬ ኢ ቅድማ እንዴት ተናግረናል? ኤክ ማለት ነው። ሌላ ምንም ልዩነት የለውም። ኤ ክ በአንድ ላይ ፍ ኤ ክ ፍ ኤ ክ በአንድ ላይ ጠቅልል አድርገን ስናነበው ፌክ ፌክ ማለት ነው። ከዚህ ላይ እያንዳንዱ እያሳየዋችኋለ ኤ ቫውል ኤ ልክ እንደ ኤ የምትነበብበትን ህግ ነው። ኦኬ ቫውል ኤ ልክ እንደ ኤ ሳውንድ እንደ አልፋቤቲካል ሳውንድ የሚኖራትን ነው ማሳያችሁ ማለት ነው። ፌክ ብላችሁ ታነቡታላችሁ። ፌክ። ሌላው ኤስ ኤ ኬ ኢ ኤስን እንደማን ብለናል? ስ ብለን ነው የምናነባት ብለናል። ከዛ ኤክን መጨመር ነው። ኤ ክ ስለዚህ ስ ኤ ክ ስ ኤ ክ በአንድ ላይ ሲነበብ ፈጠን ብለን ሴክ ሴክ ብለን በእንደዚህ እናነበዋለን ማለት ነው። ኦኬ ሁለተኛ ላይ የምናየው ደግሞ ኤም ወርድ ፋሚሊስ ነው። ኤም ኤኤምኢ ኤኤምኢ ማለት ነው። ከዚህ ጋር እንደምታዩት ኤም ፋሚሊስ ነው የምናያቸው። ከዚህ ላይ እንደምታዩት ሲ ኤ ኤም ኢ ሲን እንደማን ብለናል? ቅድም ያነበብናት ኤ ስለሆነች ከዚህ በኋላ እንደ ክ ማለት ነው። ሶ ክ እንጽፋለን። ከዛ ኤም ኤ ም ቅድም ኤክ ነበር አይደለ? አሁን ግን ኤም ኢ ዮ ኤም ኤም ብለናል። ስለዚህ ይሄኛውን ስናነበው ክ ኤ ም ክ ኤም ሶ በአንድ ላይ እስኪ አንብቡት ብትባሉ ኬም ኬም ክና ኤ ልክ እንደ ኬ ሳውንድ ይኖራቸዋል ተዳምረው ማለት ነው። ኬ ሳውንድ ይኖራቸዋል። ኬም ብለን እናነበዋለን። ኔክስት ኤስ ኤ ኤም ኢ ኤስ ኤ ኤም ኢ ሶ ስ የመጀመሪያዋ ስ ነች አይደለ? ከዛ ኤም ኤ ም በአንድ ላይ ስ ኤ ም የሚለው ሴም ስና ኤ በአንድ ላይ ሲዳመሩ ምን አይነት ድምፅ ይኖራቸዋል? ሴ የሚል ማለት ነው። ሴ የሚል ሳውንድ ይኖራቸዋል። ያ ማለት ሴ በአማርኛዋ ይችኛዋ ማለት ነው። ሴ እንደዚህ ሁለቶቹ ስና ኤ በአንድ ላይ ሲሆኑ ሴ የሚለውን ሳውንድ ይሰጠናል ማለት ነው። ኦኬ ኔክስት ኤን ኤ ኤም ኢ ኤን በደንብ እንደሚገባችሁ አምሹር እርግጠኛ ነኝ። በደንብ እንደሚገባችሁ በደንብ ትኩረታችሁ ከኔ ጋር ከሆነ ማለት ነው። ሶ እንቀጥል። ኤን ኤ ኤም ኢ ሶ ኤን ን ብለናል ማለት ነው። ከዛ ኤም ነው የምንጨምረው። ኤም ኤም ን ኤ ም ን ኤ ም በአንድ ላይ እንደነገርኳችሁ ንንና ኤን በአንድ ላይ ስትደምሯቸው ኔ የሚል ሳውንድ ይኖረዋል ማለት ነው። ኔ የሚል ሳውንድ ይኖረዋል። ሶ ን የሚለው ኔ ከሆነ ኔም ኔም ማለት ነው። ኔም ብለን በእንደዚህ እናነባዋለን ማለት ነው። ኦኬ ቀጣይ ጂ ኤ ኤም ኢ ጂ ኤ ኤም ኢ ስለዚህ ጂ ልክ እንደ ግ ሳውንድ ነው የምናነባት ብለናል አይደለ? ግ ሳውንድ
ስለዚህ ጅ ግ ብለን እንጽፋታለን። ግ ከዛ ኤም ኤም። ስለዚህ ግ ኤ ም የሚለው ይህኛው ግና ኤ ጌ የሚል ሳውንድ ይሰጠናል ማለት ነው። ጌ ልክ እንደዚህ ጌም ጌም በአንድ ላይ ጌም ብለን እናነበዋለን ማለት ነው። ሶ እያንዳንዱ ከዚህ ላይ የምናያቸው ኢ ሳይለንት ነው የምትሆነው። ሁሉን ስታዩት ኢን አናነባትም። መጨረሻ ላይ ያለችዋ ኢ ምንም አናነባትም ማለት ነው። ባለችበት ነው ሳይለንት ሳውንድ ነች። ሌላው ቲ ኤ ኤም ኢ ቲንም ት ብለናል አይደለ? ት ኤ ም ት ኤም። ስለዚህ ትንና ኤን ነው በአንድ ላይ የምትደምሩ ቴ ብለን እናነባዋለን ማለት ነው። ትና ኤ በአንድ ላይ ይኸው ቴ የሚል ድምፅ ይኖረዋል። ቴ እና ምን ማንበብ ነው? ቴም ቴም ብለን በእንደዚህ እናነባዋለን። ሌላው ኤፍ ኤ ኤም ኢ ኤፍ ኤ ኤም ኢ ኤፍ ፍ ሳውንድ ነው የሚኖረው። ፍ ሳውንድ ማለት ነው። ፍ ኤም ኤም ማለት ነው። ስለዚህ ፍና ኤ በአንድ ላይ ስናነባቸው ፌ ማለት ነው። ልክ እንደዚህ ፌ። ሶ በአንድ ላይ ሲነበብ ይሄኛው ፌም ፌም ብለን እናነበዋለን ማለት ነው። ኦኬ ሌላው ኤል ኤ ኤም ኢ ኤል ኤ ኤም ኢ ልህ ነው። ኤል ማለት ልህ ሳውንድ ነው። ከዛ ኤም ነው የምንለው ቀጥታ ኤም ኤኤም ኢ ስለሆነ ኤም። ሶ በአንድ ላይ እናነበው ስንፈልግ ልኤ በአንድ ላይ ምን ይሆናል? ሌ ሳውንድ ይሆናል ማለት ነው። በአንድ ላይ ስናነባው ሌም ሌም ማለት ነው። ኦኬ ሶስተኛ ላይ ደግሞ የምናየው ምንድን ነው? ኤቲኢ ነው። ኤት ፋሚሊ ኤት ኤት እንዴት ነው የሚጻፈው? ኤ ት ልክ እንደዚህ ማለት ነው። ስለዚህ በእነዚህ ደግሞ እናያለን ማለት ነው የተለያዩ ወርዶችን። ኤል ማለት ል ሳውንድ ነው። ከዛ ኤ ነው ኤ ት ኤ ት። ስለዚህ ል ኤ ት ል ኤ የሚለው ሁለቱን በአንድ ላይ ታመጣላችሁ ማለት ነው። ሌ ልክ እንደዚህ ማለት ነው። ሌት በአንድ ላይ ሲነበብ ሌት። ል ኤት የሚለው ሌት ማለት ነው። ሌት። ከዛ ጂኤቲኢ ጂኤቲኢ ጂ ማለት ግ ሳውንድ ነው ብያችኋለሁ። ግ ኤ ት ግ ኤ ት ልክ እንደዚህ ማለት ነው። ሶ ግኤት ስንል ግኤ ማለት በአንድ ላይ ጌ ሳውንድ ይኖረዋል። ልክ እንደዚህ ማለት ነው። ሶ ጌት ጌት በአንድ ላይ ጌት ይላል ማለት ነው። ኦኬ ቀጣይ ኤች ኤ ቲ ኢ ኤችን እንደማን ነው ያልነው? ህ ሳውንድ ብለናል አይደለ? ህ ኤ ት ህ ኤት። ሶ ህ ኤት ህና ኤ በአንድ ላይ ሄ የሚል ድምፅ ይኖረዋል ማለት ነው። ሄ የሚል ድምፅ አለው። ልክ እንደዚህ ማለት ነው። ሄ። ስለዚህ ሄት ሄት በአንድ ላይ ሄት ዲ ኤ ቲ ኢ ዲ ማለት ድ ሳውንድ አለው። ኤት ኢ ደግሞ ኤት ነው፣ ተመሳሳይ ነው። ስለዚህ ድ ኤ በአንድ ላይ ዴ የሚል ድምፅ ይኖረዋል ማለት ነው። ዴ ልክ እንደዚህ። ስለዚህ ዴት በአንድ ላይ ሲታነቡት ዴት ይሆናል ማለት ነው። ከዛ አር ኤ ቲ ኢ አር ማለት ር ማለት ነው። ር ሳውንድ ይኖረዋል። ከዛ ኤት ማለት ነው። ኤት። ስለዚህ ር እና ኤ በአንድ ላይ ምን አይነት ድምፅ አለው ማለት ነው? ሬ ማለት ነው። ሬ ልክ እንደዚህ ማለት ነው። ስለዚህ አር ኤ ቲ ኢ በአንድ ላይ ሲነበብ ሬት ሬት ይሆናል ማለት ነው። ኦኬ ቀጣይ ኤም ኤ ቲ ኢ ኤም ኤ ቲ ኢ ኤም ማለት ም ነው። ከዛ ኤት ማለት ነው። ኤት ኤት። ስለዚህ ምና ኤ በአንድ ላይ
ሜ የሚል ድምፅ ስለሚኖረው ሜት ሜት ብለን እናነበዋለን ማለት ነው። ቀጣይ ኤፍ ኤ ቲ ኢ። ስለዚህ ኤፍ ማለት ፍ ነው። ከዛ ኤት ማለት ነው የምንጨምረው ኤት። ነገር ግን ሁለቶቹን በአንድ ላይ ማድረግ ስላለብን ፍ ኤት ሳይሆን ፍና ኤ ፌ የሚል ሳውንድ መፍጠር ስለሚችል ፈጠን ብለን ስናነበው ፌት ፌት ብለን በእንደዚህ ማንበብ እንችላለን ማለት ነው። ቀጣይ ኬ ኤ ቲ ኢ። ኬ ማለት ክ ሳውንድ ነው ያለው። ከዛ ኤት ማለት ነው ኤት ኤቲኢ ኤት የሚል ነው ያለው። ነገር ግን ሁለቶቹ ክና ኤ በአንድ ላይ ምን አይነት ሳውንድ ነው ሊኖረው የሚችለው? ኬ ማለት ነው። ኬ ሳውንድ ይኖረዋል ማለት ነው። ልክ እንደዚህ ኬ። ስለዚህ ክኤት ሳይሆን ኬት ብለን እናነበዋለን። ኬት ኬት። ልክ እንደዚህ ማለት ነው። ኦኬ ሌላውና የመጨረሻው ኦ አር ኢ ወይም ኦር ፋሚሊ ማለት ነው። ኦር ፋሚሊ እንዴት ነው የሚጻፈው? ኦር ልክ ይህን አይነት ሳውንድ አለው ማለት ነው። ኦ አር ኢ መጨረሻ ላይ ኦ አር ኢ ያላቸውን ወርዶች እናያለን ማለት ነው። የመጀመሪያው ኤም ም እንደሆነ ይታወቃል። ምን እንጽፋለን? ከዛ ኦር ነው የምንጽፈው። ኦር ልክ እንደዚህ ማለት ነው። ስለዚህ ም ኦ ር በአንድ ላይ በምናነበት ሰዓት ይህ ም ኦ ማለት ሞ ማለት ነው። በአንድ ላይ ማለት ነው። ሞ ሁለቶቹን በአንድ ላይ ልክ እንደ ቅድሙ ስትደምሯቸው ሁለቱን ድምፅ ም ኦ ማለት ሞ የሚል ሳውንድ ይኖረዋል። ሶ ሞር ሞር ብለን እናነበዋለን። ሞር ሞር በእንደዚህ ማለት ነው። ሌላው ሲ ኦ አር ኢ ሲ እዚህ ላይ ልክ እንደ ክ ነው የምትነበብ ብያችኋለሁ። ክ ከዛ ኦር ኦር በቃ ተመሳሳይ ነው መጨረሻው ላይ ማለት ነው። ኦር ስለዚህ ክ ኦ የሚለው ሳውንድ ደግሞ ምን አይነት ይኖረዋል? ኮ ማለት ነው። ኮ ሶ ክ ኦር በአንድ ላይ ክና ኦ ኮ ስለሆነ ኮር ኮር ብለን እናነበዋለን ማለት ነው። ሌላው ኤፍ ኦ አር ኢ ነው። ኤፍ ማለት ቅድምም አይተናል ፍ ሳውንድ ነው ያለው። ፍ የሚል ሳውንድ ነው ያለው ማለት ነው። ከዛ ኦርን እንጨምራለን። ኦር ልክ እንደዚህ ማለት ነው። ነገር ግን ፍንና ኦን በአንድ ላይ ማድረግ ስላለብን ፎ የሚል ሳውንድ ማለት ነው። ኤፍ ኦ ማን አልኳችሁ? ፎ ማለት ነው። ልክ እንደዚህ ፎ ፎር በአንድ ላይ ሲነበብ ምን ይላል? ፎር ፎር ብለን እናነበዋለን ማለት ነው። ኦኬ በደንብ እንደተመቻችሁ እንግዲህ እርግጠኛ ነኝ። ላይክ ካላደረጋችሁ እንግዲህ በጣም ደግሜ እየሰራው ስለሆነ ለብዙ ሰዎች እንዲደርስ ላይክ አድርጉ። እንግዲህ ስለማይከብዳችሁ ማለት ነው። እንዲሁም ለጓደኞቻችሁ ሼር አድርጎላችሁ። ኦኬ ከዚህ ላይ እንደምታዩት ደግሞ ቢ ኦ አር ኢ ነው። ቢ እንደማን ብያችኋለሁ? ብ ሳውንድ ማለት ነው። ብ ከዛ ኦር ማለት ነው። ኦር ልክ እንደዚህ። ነገር ግን ብንና ኦን ወደ አንድ ስናመጣ ደግሞ ቦ የሚል ሳውንድ ይኖረዋል ማለት ነው። ቦ ከዛ ቦንና አርን ነው የምንጠራ ማለት ነው። ብ ኦር ሳይሆን ቦር ቦር ብለን በእንደዚህ ነው የምናነበው ማለት ነው። ኦኬ ከዚህኛው ላይ ደግሞ ኤስ ኦ አር ኢ ኤስን እንደማን ብለናል? ስ ማለት ነው። ከዛ ኦር ኦር በአንድ ላይ ይሄኛው ሲነበብ ኤስ እና ኦ ወይም ስ ኦ ኤስ ሶ የሚል ሳውንድ ማለት ነው ይኖረዋል። ሶ ስለዚህ ሶር ሶር ብለን በእንደዚህ እናነበዋለን ማለት ነው። ኦኬ ሌላው ቲኦ አር ኢ ነው። ቲኦ አር ኢ ቲን እንደ ት ነው የምናነበው። ት ከዛስ ኦርን እንጽፋለን ማለት ነው። ኦር
ስለዚህ ትና ኦ ቶ የሚል ሳውንድ ይሰጠናል ማለት ነው። ወይም ቶ የሚል ድምፅ ይሰጠናል ማለት ነው። ልክ እንደዚህ ቶ። ስለዚህ ትኦር ሳይሆን ከዚህ ላይ የምንለው ቶር ቶር ብለን እናነባዋለን ማለት ነው። ሌላውና የመጨረሻው ደብሊው ኦ አር ኢ ነው። ደብሊው ኦ አር ኢ ደብሊው እንደማን ነው የሚነበብ ብያችኋለሁ? ው ሳውንድ ነው ማለት ነው። ምንም እንዳትረሱ። ቫውል ካልሆነ ኮንሶናንቶች አንዴ ከያዛችኋቸው ደሴም ናቸው፣ ልዩነት የላቸውም። ስለዚህ ዳብሊው ው ማለት ነው እዚህ ጋር። ከዛ ኦር ኦር ማለት ነው ልክ እንደዚህ። ከዛ ውና ኦ ግን በአንድ ላይ መሆን ስላለባቸው አንድ ድምፅ ወ መሆን አለበት። ወ ወ ወ ላይክ ይሄኛውን መጠቀም ትችላላችሁ። ወ ወ። ስለዚህ በአንድ ላይ በምታነቡበት ሰዓት ወር 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 የሚል ሳውንድ ይሰጠናል ማለት ነው። ኦኬ ቤተሰቦች እንግዲህ በደንብ እንደተከታተላችሁ እርግጠኛ ነኝ። አሁን ደግሞ ለመከለስ ያክል ፈጠን ብዬ አነብላችኋለሁ ማለት ነው። ሙሉ ወርዶችን ምን ያክል ገብቷችኋል፣ ምን ያክል ይዛችኋል የሚለውን ራሳችሁን ጠይቁት። ከመጨረሻው ተከታተሉ። BAKE ቤክ ቤክ CAKE ኬክ ኬክ LAKE ሌክ ሌክ LATE ሌት ሌት GATE ጌት ጌት HATE ሄት ሄት MEKE ሜክ ሜክ RAKE ሬክ ሬክ TAKE ቴክ ቴክ WAKE ዌክ ዌክ DATE ዴት ዴት RATE ሬት ሬት METE ሜት ሜት FATE ፌት ፌት FAKE ፌክ ፌክ SAKE ሴክ ሴክ KATE ኬት ኬት CAME ኬም ኬም SAME ሴም ሴም NAME ኔም ኔም MORE ሞር ሞር CORE ኮር ኮር FORE ፎር ፎር GAME ጌም ጌም TAME ቴም ቴም FAME ፌም ፌም LAME ሌም ሌም BORE
ኢ ቦር ቦር SORE ሶር ሶር TORE ቶር ቶር WORE ወር ወር። ኦኬ ቤተሰቦች የዛሬ ትምህርታችን ይህን ይመስል ነበረ። እንግዲህ በደንብ እንደተማራችሁበት እርግጠኛ ነኝ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። በግላችሁ የምትማሩ ወይም መማር የምትፈልጉ ልጆች ከዚሁ ላይ ባለው ስልክ ሄደውላችሁ አገኙኝ። በቀጣይ በሌሎች ቪዲዮዎች እመለሳለሁ። ሰላም ጊዜ ይሆንላችሁ። ባይ ባይ።